ዛሬ በዚህ ቪዲዮ እንድነጋገር ያሰብኩትኝ ስለ ፒፕል ፕሊዚንግ ወይም ደግሞ ፒፕል ፕሊዘር ተብለው ስለሚጠቀሱ አይነት ሰዎች ነው። እንዲህ አይነት ሰዎች ኖርማሊ የሰዎች ሰው የምንላቸው ወይም ደግሞ ህይወታቸው ሙሉ የሚኖሩት በዙሪያቸው ያሉ ሰዎችን ለማስደሰት የሚለፉና የሚደክሙ የሚጥሩ አይነት ሰዎች ናቸው ማለት ነው። ኖርማሊ ጉዳዩን ካየነው ሰዎችን ማስደሰት ብዙ ችግር ያለው አይነት ጉዳይ መስሎ አይታይም። ብዙዎቻችንም ደግሞ በምንኖርበት ማህበራዊ ህይወት ሊሆን ይችላል፣ በዙሪያችን ካሉ ሰዎች ጋር ባለን ግንኙነት ውስጥ ሰዎች የሚደሰቱበት አይነት ሰው ብንሆን ደስ ይለናል። በሰዎች መወደድን ወይም ደግሞ ሰዎች ስለኛ ሲያስቡ ጥሩ አይነት አመለካከት እንዲኖራቸው እንፈልጋለን። ነገር ግን ያ ደግሞ የራሱ የሆነ ስፔክትረም ደግሞ ሊኖረው ይችላል። አንዳንድ ሰው ህይወቱን ሙሉ ግቡ አድርጎ የሚንቀሳቀሰው ለሌሎች ሰዎች ኢንትረስት ወይም ደግሞ በዙሪያው ላሉ ሰዎች ፍላጎትና ደስታ ነው እንጂ ስለራሱ አስተሳሰብ፣ ስለራሱ ግብ፣ ስለራሱ በህይወት ውስጥ ስላለው ፐርፐዝ ሊሆን ይችላል ወይም ደግሞ በነገሮች ላይ ያለውን አመለካከት ከግምት ውስጥ አስገብቶ አይደለም። እና እንዲህ አይነት ሰዎች የሰዎችን ደስታ የሚያረጋግጡት ብዙ ጊዜ በራሳቸው ኤክስፔንስ ነውና ምናልባትም የህይወታቸው የመጨረሻ ክፍል ላይ ሆነው ዞር ብለው የመጡበትን ጎዳናና መንገድ ሲመለከቱት አንድም ቀን ለራሳቸው እንዳልኖሩ ማድረግ የሚፈልጉትን ነገር ሊሆን ይችላል፣ ማሳካት የሚፈልጉትን ነገርም ሊሆን ይችላል እንዳላሳኩና ህይወታቸው ሙሉ የኖሩት በማስመሰል ወይም ደግሞ የሆነን ማስክ ለብሰው ለሰዎች ትሪት እንደሚያቀርብ ሰው የራሳቸውን እውነተኛ የሆኑ ስሜቶች ሊሆን ይችላል፣ ሐሳቦች ሊሆን ይችላል፣ እምነቶች ደብቀው ይልቁንም ደግሞ ሰዎችን ሊያስደስት የሚችልን አይነት ነገር በማድረግ ሂደት ውስጥ ተጠምደው እንዳለፉና ህይወታቸውን እንዳባከኑ ሊሰማቸው ይችላል ማለት ነው። እና ብዙ ጊዜ ይሄን ነገር የሚያደርጉ አይነት ሰዎች ወይም ደግሞ ህይወታቸው ሙሉ ለሰው ደስታ የሚኖሩ ሰዎች ኮንሸስም ላይሆኑ ይችላሉ። በቃ ጀስት በተለያየ አይነት የስነ ልቦናዊ ምክንያቶችና ወይም ደግሞ አልፈው በመጡበት የህይወት ጎዳና ውስጥ እንዲህ አይነት ሰው እንዲሆኑ ያደረጋቸው ነገር ደግሞ ሊኖር ይችላል ማለት ነው። ለምሳሌ አሁን የመጀመሪያው ፖይንት ምን ሊሆን ይችላል? ብዙ ጊዜ እንደ ሰው የመጣንበት በልጅነታችን ያደግንበት መንገድ በብዙ አይነት መንገድ ሊቀርጸንና ዲክቴት ሊያደርገን ይችላል። ኦፍ ኮርስ የሰው ልጅ ካደገ በኋላ በጣም በልጅነቱ ቨልነራብል በነበረባቸው ጊዜያቶች ውስጥ ከሱ ቁጥጥር ውጪ በሆኑ ነገሮች ላይ ብዙም መወሰን ላይችል ይችላል፣ መቀየር ላይችል ይችላል፣ ነገሮችን እንደመጡ ሊቀበል ይችላል፣ ፓሲቭ ሊሆን ይችላል ማለት ነው። ነገር ግን ራሱን ካወቀበትና ኮንሸስ ከሆነበት ጊዜ አንስቶ ደግሞ ነገሮችን የመቀየር አቅምና ደግሞ ፖቴንሻል ደግሞ አለው ማለት ነው። እንዲያም ሆኖ ግን በልጅነት ህይወታችን ውስጥ ኤክስፒሪየንስ የምናደርጋቸው ነገሮች በብዙ አይነት መልኩ ወደፊት ወይም ደግሞ በአዋቂነት ዘመናችን ውስጥ ደግሞ የሚኖሩትን ግንኙነቶች የምናሳየውን ካራክተር ዲክቴት የማድረግ የመወሰን ፖቴንሻል ደግሞ እንዳላቸው የሚካድ አይደለም ማለት ነው። የመጀመሪያው ነገር ምንድነው? ፒፕል ፕሊዘር የሆኑ ሰዎች በልጅነታቸው ህይወት ውስጥ ኮንዲሽናል የሆነን ፍቅር ኤክስፒሪየንስ አድርገው ሊሆን ይችላል ወይም ደግሞ ኮንዲሽን እንደሆነው ሊሆን ይችላል ማለት ነው። ብዙ ጊዜ እንደ ልጅ ለቤተሰቦቻችን ልጅ በመሆናችን ብቻ የመወደድ መብት አለን፣ በተፈጥሮ ልናገኘው የሚገባ ማለት ነው። ነገር ግን ብዙ ጊዜ ወላጆቻችን በማወቅም ሊሆን ይችላል፣ ባለማወቅም ሊሆን ይችላል፣ የአባትነት ሊሆን ይችላል የእናትነት ፍቅራቸውን እንደ ልጅ የሚሰጡን ልጅ በመሆናችን ምክንያት ሳይሆን ይልቁንም ደግሞ እንደ ልጅ በምናሳየው አይነት ጸባይ ደግሞ ሊወሰን ይችላል ማለት ነው። ያም ማለት ምን ማለት ነው? ለምሳሌ እሺ በምንልበት ልክ ሊወዱን ይችላሉ፣ ሊያበረታቱን ይችላሉ፣ በተለየ መንገድ ደግሞ ፍቅርን ሊያሳዩን ይችላሉ ማለት ነው። ነገር ግን አንዳንድ ጊዜ እንደ ልጅ እምቢ ልንል እንችላለን። የምንታዘዘውን ነገር በቶሎ ላናደርግ እንችላለን፣ ወይም ደግሞ በተለያየ አይነት መንገድ አመፀኛ ተብሎ የሚታሰብ አይነት ልጅ ልንሆን እንችላለን ማለት ነው። በዛ ምክንያት ፍቅር ላይ ሰጠን ይችላል፣ ቅጣት ልንቀጣ እንችላለን። አንዳንዴ ደግሞ በጣም ከፋ ሲል ደግሞ አቢዩዝ ልንደረግ የምንችልበትም አይነት ደግሞ መንገድ ይኖራል ማለት ነው። ስለዚህም አዋቂ የምንላቸው ሰዎችና በእኛ ህይወት ላይ የተለያዩ አይነት ኢንፍሉዌንሶችን መፍጠር የሚችሉ ሰዎች እንደ ልጅ አክት በማድረጋችን ምክንያት፣ እንደ ልጅ አይ በማለታችን ምክንያት የተለያዩ ነገሮችን ምግብ ለመብላት፣ መጠጥ ለመጠጣት፣ ገላችንን ለመታጠብ፣ ጸጉራችንን ለመሰራት ሊሆን ይችላል በምንጠየቅበት ሰዓት ላይ ሪፊውዝ በማድረጋችን ምክንያት ሊሆን ይችላል። ወይም ደግሞ የተለያዩ አይነት የቤት ውስጥ ኃላፊነቶችን ገና በለጋነት ሲሰጠን በልጅነታችን ተታለን የተለያዩ አይነት ጨዋታዎችን ለመጫወት ሊሆን ይችላል በዋል ፈሰስ ጊዜ በማሳለፋችን ምክንያት ልንቀጣ እንችላለን ማለት ነው። ስለዚህም ፍቅርን ከተለያዩ አዋቂዎች ሊሆን ይችላል፣ በቤት ውስጥ ካሉ ከእህት ከወንድሞቻችን ታላላቅ ከምንላቸው ሰዎች የምናገኘው ልጅ በመሆናችን ወንድም በመሆናችን ወይም ታናሽ በመሆናችን ምክንያት ሳይሆን ይልቁንም ደግሞ ጥሩ ጸባይ የሚያሳይ አይነት ሰው በመሆናችን ምክንያት ሊሆን ይችላል ማለት ነው።
ሁለተኛው ፖይንት ደግሞ ያደግንበት ቤተሰብ ወይም ደግሞ የተገኘንበት ካልቸር በብዙ አይነት መንገድ ሊሰራን ይችላል ወይም ፒፕል ፕሊዘር እንደሆን ኮንዲሽን ሊያደርገን ይችላል ማለት ነውና ብዙ ጊዜ ታዛዥነትን ወይም ደግሞ አዎን ማለትን እሺ ማለትን ልክ እንደ ጥሩ እንደሚባል አይነት ልጅ ወይም ደግሞ ጥሩ እንደሚባል አይነት ግለሰብ ስብዕና እንዲቆጠር ይሆናል ማለት ነው። በዚህም ምክንያት በማህበረሰቡ ዘንድ ታዛዥ ልጅ ዋጋ የሚከፍል ልጅ ነው፣ በጣም ከእድሜው በላይ በሳል የሆነ ልጅ ነው ለመባል ብለን እውነተኛ የሆኑ ፍላጎቶቻችንና ስሜቶቻችንን ደብቀን ይልቁንም በምንኖርበት ማህበረሰብ ዘንድ ተቀባይነትን፣ ተወዳጅነትን፣ አክብሮትን ለማግኘት ስንል ወይም ደግሞ በዙሪያችን ባሉ ሰዎች ዘንድ ሞገስን ለማግኘት ብለን በተቻለን መጠን ሰዎችን ለማስደሰት እንጥራለን ማለት ነው። ኢቭን ማድረግ የማንፈልጋቸውንም ነገሮች በጣም ኤክስትራ ማይል ሄደን ለማድረግ እንገደዳለን። አንዳንድ ጊዜ የምናደርጋቸውን ነገሮች የምናደርገው ሳናምንባቸውም ሊሆን ይችላል። በውስጣችን የተለያየ አይነት ቅሬታንም እየፈጠሩብን ነገር ግን እንደ መጥፎ ሰው ወይም ደግሞ እንደ አመፀኛና እንደማይታዘዝ ሰው ከመቆጠር ይልቁንም ደግሞ በሰዎች ዘንድ ሞገስን ለማግኘት ብለን በጣም ፍጹም ታዛዥ ፍጹም ለሰው ልጅ የሚኖር አይነት ሰው ሆኖ ለመገኘትና ለመምሰል ጥረት እናደርጋለን ማለት ነው። በዚህ መሃል እውነተኛ የሆኑ ማንነቶቻችን፣ እውነተኛ የሆኑ አስተሳሰቦቻችን፣ ፍላጎቶቻችን፣ እምነቶቻችን እየተደበቁ ይልቁንም ደግሞ ባለን ማህበረሰብ፣ በቤተሰባችን፣ በተለያዩ ሰዎች ፍላጎትና ተጽዕኖ ውስጥ ደግሞ ራሳችንን ሞልድ አድርገን ልንገኝ እንችላለን ማለት ነው። ስለዚህም እንደ ግለሰብ ቫልዩ የምንደረገው በሰውነታችን ሳይሆን ወይም ደግሞ ከሰዎች ጋር ባለን ተፈጥሯዊ አይነት ግንኙነት ውስጥ ሳይሆን ይልቁንም እኛ ኦፈር በምናደርገው ነገር ወይም ደግሞ ለሰዎች ምቹ ሆነን በተገኘው ልክ ቫልዩ እንደምንደረግ ወይም ደግሞ በሰጠነው ልክ ሰዎች እንደሚቀበሉንና እንደ ጥሩ ሰው እንደ መልካም ሰው እንደሚመለከቱን እናስባለን ማለት ነው። ስለዚህም እኔ እኮ መልካም ካልሆንኩላቸው ወይም ደግሞ እኔ ጥሩ ሰው ካልሆንኩኝ የሆነ ነገር ሲያዙኝ እሺ ካላልኩኝ ወይም ደግሞ የተለያየ አይነት ዲያሎጎች ንግግሮች በሚደረጉበት ሰዓት ላይ በጣም አግሬብል የሆነ ሰው ሆነን ካልተገኘን በስተቀር ሰዎች እንደሚወዱን ሳይሰሙን ሲቀር ራሳችንን ባለን ማህበረሰብ ባለን ግንኙነት ውስጥ ፊት የሚያደርግ ሰው ሆኖ ለመገኘት በተቻለ አቅም ጥረት እናደርጋለን ማለት ነው። ሌላው ደግሞ በተለይም ደግሞ እንደኛ አይነት ባለ አይነት ማህበረሰብ ውስጥ ዝቅተኛ አይነት ገቢ ባለው አይነት ቤተሰብ ውስጥ ደግሞ ስናድግ ደግሞ በተለያየ አይነት መንገድ ኮንፍሊክቶች ያሉበት ቤተሰብ ውስጥ ልናድግ እንችላለን እንደ ልጅ ማለት ነው። ስለዚህም አንዳንድ ጊዜ ዳይቮርስድ በሆኑ አይነት የቤተሰቦች ውስጥ ስናድግ ልጅም ብንሆን ወይም ደግሞ በእኛ ምክንያት ጸብም ባይፈጠር ለመለያየት እኛ ምክንያት ባንሆንም ነገር ግን ብዙ ጊዜ እናትና አባቶቻችን ሲለያዩ በፍቺ ትዳሩ ሲጠናቀቅ ራሳችንን ተጠያቂ አድርገን ልንቆጥር እንችላለን ማለት ነው። እናትና አባት የተፋቱት በእኔ ምክንያት ነው ብለን ነገሩን ከራሳችን ጋር ልናገናኘው እንችላለን ማለት ነው። ስለዚህም አባንደን እንዳያደርጉን ወይም ደግሞ ሰዎች ባለን ግንኙነት ውስጥ ጥላውን እንዳይኮበልሉ በመፍራት በተሻለ መጠን ጨዋ ልጅ ወይም ደግሞ የሰዎችን ኤክስፔክቴሽን ሚት ለማድረግ ጥረት የሚያደርግ ሰው ሆኖ ለመገኘት ራሳችንን ስናስገድደው ልናገኘው እንችላለን ማለት ነው እና ማቋረጥ አይነት ግጭት ባለበት ሰዓት ላይ ብዙ ጊዜ የተለያዩ ጥያቄዎችን ስንጠየቅ ራሳችንን ኤክስፕሌን ለማድረግ ስንሞክር ነገሮች ሲጋጋሉ ሲብሱ ባየን ቁጥር ብዙ ጊዜ ዝምታን ልንመርጥ እንችላለን ወይም ደግሞ ከነጭራሹም ደግሞ እንደሌለን አድርገን ደግሞ ልንቆጥር እንችላለን ማለት ነው። ስለዚህም በተቻለ መጠን ኮንፍሊክቶችን ወይም ደግሞ ግጭቶችን አቮይድ ለማድረግ አንደኛ ዝም ልንል እንችላለን፣ ሁለተኛ ደግሞ ከነመፈጠራችን ቤት ውስጥ እንደሌለም ሰው ደግሞ አክስ ለማድረግ ራሳችንን እንቆጥራለን ማለት ነው። ስናገር ነው ኖቲስ የተደረግኩ ያለሁትኝ፣ ስለዚህ ዝም ብልስ ባልናገርስ ወይም ደግሞ ሳልስማማ ስቀርና የተቃርኖ ሀሳቦችን ሳነሳ ነገሮች እየበረቱብኝ ነው ብለን ስናስብ ብዙ ጊዜ ለመስማማት እሺ ለማለት ወይም ደግሞ በሚነሱ በተለያዩ አይነት ሀሳቦች ላይ ደጋፊ ሆነን ለመቅረብ ጥረት እናደርጋለን ማለት ነው። በዛም ሂደት ውስጥ ደግሞ እየለመደብን የሰዎችን ኤክስፔክቴሽን ሚት ለማድረግ ጥረት የሚያደርግ አይነት ሰው ሆኖ ለመገኘት እንገደዳለን። ሌላው ፒፕል ፕሊዘር በሆኑ ሰዎች ውስጥ ያለው የስነ ልቦና ሁኔታ ወይም ደግሞ ኮንዲሽን ደግሞ አንደኛው ምንድነው የዲፌንስ ሜካኒዝም አድርገው ሊጠቀሙት ይችላሉ። ሰዎችን ማስደሰትን ልክ ኢጓቸውን ፕሮቴክት ለማድረግ የሚጠቀሙት አይነት የዲፌንስ ሜካኒዝም ሆኖ ሊገኝ ይችላል ማለት ነው። በፍሮይዲያን ቲዮሪ ውስጥ ካሉ የዲፌንስ ሜካኒዝሞች መካከል የሪአክሽን ፎርሜሽን የተባለው የዲፌንስ ሜካኒዝም ይገኝበታል። ይህም ደግሞ ምን ማለት ነው? ብዙ ጊዜ እንዲህ አይነት ሰዎች ወይም ደግሞ ይህንን የዲፌንስ ሜካኒዝም የሚጠቀሙ ሰዎች ሊጠሏቸው ይችላሉ ወይም ደግሞ መጥፎ የሆነ አይነት አመለካከትና ፊት ሊያሳዩቸው ይችላሉ። ብዙ ጊዜ ያንን እውነታ ከመቀበል ይልቁንም ያ ሰው እነሱን ጠልቷቸው ሊሆን ይችላል፣ አስተሳሰባቸውን ወይም ደግሞ ከነሱ ጋር ያለውን ግንኙነት ላይፈልግ ይችላል። ነገር ግን ብዙ ጊዜ ያለውን እውነታ በቀጥታ ከመቀበል ይልቅ በተለየ መንገድ ኢንተርፕሬት አድርገውት እገሌ እኮ ጠልቶኝ አይደለም እኔ ጥሩ ጸባይ ስላላሳየሁት ነው ብሎ የዛን ሰው ጥፋት ለራሳቸው አትሪቢዩት ሊያደርጉት ይችላሉ።
ወይም ደግሞ ብሌሙን ሊሸከሙ ይችላሉ ማለት ነው። ብዙ ጊዜ ራሳቸውን የሚያገኙት በተቻለ መጠን ከራሳቸው ጋር ጉድለት ያለ ይመስል ራሳቸውን ኢምፕሩቭ ለማድረግ ጥረት ያደርጋሉ ማለት ነው። እየተገፉም ቢሆን የሚገፋቸውን ሰው ለማስደሰት በዛ ሰው ፊት ሞገስን ለማግኘት የተለያዩ አይነት ዋጋዎችን ይከፍላሉ ማለት ነው። ስለዚህም ሪጀክሽንን አለመፈለግን ሊሆን ይችላል፣ ጊልትን ሊሆን ይችላል፣ እንዲሁም ደግሞ ኮንፍሊክትን አቮይድ ለማድረግ ይጠቀሙታል። ሌላኛውና ትልቁ ችግር ምንድነው? ስለራሳቸው ያላቸው አመለካከት ዝቅ ማለትም ደግሞ ሊሆን ይችላል ማለት ነው። ብዙ ጊዜ ስለራሳችን ያለን አመለካከት በትምህርትም ሊሆን ይችላል፣ ባለን ቁመናም ሊሆን ይችላል፣ በስብዕናችንም ሊሆን ይችላል፣ በመጣንበት የሶሻል ስታተስ ደረጃም ሊሆን ይችላል። ለራሳችን ዝቅ ያለ አመለካከት ሲኖረን በተሻለ መጠን በሰዎች ትከሻ ላይ ተንጠላጥለን ወይም ደግሞ አብረውን በሚታዩ ሰዎች አብረን ጊዜ በመናሳልፋቸው ሰዎች መለካትና መመዘንን ስለምንመርጥ ብዙ ጊዜ በዙሪያችን ላሉ ሰዎች አገልጋይ ለመሆን ወይም ለነሱ ፍላጎት፣ ለነሱ ደስታና ለነሱ ምቾት የምንጨነቅና ዋጋ የምንከፍል ሰዎች እንሆናለን ማለት ነው። ስለዚህም ከነዛ ሰዎች ጋር አብሮ ለመታየት ስንል በነዛ ሰዎች ፊት ሞገስን ለማግኘት ስንል ከራሳችን ፍላጎትና ከራሳችን ዝንባሌ ወጥተን የነሱን ሰዎች ፍላጎት፣ እምነታቸውን፣ አስተሳሰባቸውን የሚያንጸባርቅና የሚደግፍ ሰው ሆነ ልንገኝ ይችላለን ማለት ነው። ስለዚህም የራሳችንን ፍቃድ ቸል ብለን ይልቁንም ደግሞ በእኛ ፊት ትልቅ ስታተስ አላቸው ብለን የምናስባቸውን ሰዎች ከነዛ ሰዎች ጋር በመታየታችን ዋጋ ይጨምሩናል ብለን የምናስባቸውን ሰዎች ፍላጎታቸው ለማስጠበቅ ደስታቸውን ለመጠበቅ ጥረትን እናደርጋለን ማለት ነው። ነገር ግን በዚህ ሂደት ውስጥ ደግሞ እንደው ሰዎችን ለማስደሰት ጥረት እያደረግን ወይም እየደከምን እንዳለ ቢሰማንም ነገር ግን በዙሪያችን ያሉንም ሰዎችን ደግሞ ልንበድል እንችላለን ማለት ነው። ያም የሚሆንበት ምክንያት ምንድነው? ብዙ ጊዜ ግንኙነቶቻችን ኦነስትና አውተንቲክ ላይሆኑ ይችላሉ። ምክንያቱም አንድም ቀን የራሳችንን ፍላጎት የራሳችንን አስተሳሰብና የራሳችንን እምነት ገልጸን አናቅም። በተሻለ መጠን ከሰዎች ጋር ቅራኔ ውስጥ መግባት ስለማንፈልግ ወይም ደግሞ ለሰዎች መልካም በሆነው ልክ ሰዎችም ደግሞ ለኛ መልካም ይሆናሉ ብለን ኤክስፔክት ስለምናደርግ በተሻለ መጠን ያንን ኮንፍሊክት አቮይድ ለማድረግ ከሰዎች አስተሳሰብ ጋር ወይም ለሰዎች እውነተኛውና የሆነ ፊድባክ ላለመናገር ጥረት እናደርጋለን ማለት ነው። በዚህም ሁኔታ ውስጥ ደግሞ ያልወደድናቸውን ነገሮች እንደወደድን ለማስመሰል ጥረት እናደርጋለን ወይም ደግሞ አፕሪሼት ልናደርጋቸው የማይገቡንን ነገሮች አፕሪሼት እናደርጋለን። መገኘት በሌለብን ቦታ ላይ እንገኛለን ለሰዎች ደስታ ስንል ማለት ነው። ስለዚህም ግንኙነቶቻችን በጠቅላላ በማስክ የተሞሉ ወይም በአርቲፊሻል ጭንብል የተሞሉ አይነት ማንነቶችን ፋብሪኬት አድርገን ስለሚሆን አንድም ቀን ለግንኙነቶቻችን ለፍቅር ግንኙነቶቻችን ሊሆን ይችላል፣ በቤተሰብ ግንኙነቶቻችን ውስጥ ሊሆን ይችላል፣ በቢዝነስ ግንኙነቶቻችን ውስጥ ደግሞ እውነተኛ የሆነ ማንነታችንን ወይም ደግሞ እውነተኛ አስተሳሰባችንን ገልጸን ስለማናቅ ራሳችንን ልንጨቁን እንችላለን። በዛው ልክም ደግሞ ለኔ እውነተኛ ነው ብለው የሚያስቡ ሰዎች አንድም ቀን እውነተኛ እንዳልሆንላቸው ደግሞ ሊያውቁበት የሚችሉበት እድል ደግሞ ሲኖር ደግሞ አቮይድ ያደረግነው ኮንፍሊክት አንድ ቀን ገፍቶ ደግሞ ሊመጣ ይችላል ማለት ነው። ስለዚህም ብዙ ጊዜ ባለን ግንኙነት ውስጥ እውነተኛ ላንሆን እንችላለን። በፍቅር ግንኙነታችንም ሊሆን ይችላል፣ በተለያዩ አይነት ግንኙነቶቻችን ውስጥ ኦተንቲሲቲ ሊጎል ይችላል ማለት ነው። እና ለሰዎች ደስታ መኖር ተገቢ ነው በተወሰነ ደረጃና ጤናማ በሆነ መንገድ በዙሪያችን ያሉ ሰዎችን ፍላጎትና ኢንተረስት ከግምት ውስጥ ማስገባት ያስፈልጋል ብዬ አስባለሁ። ነገር ግን ህይወታችንን ሙሉ አንዳንድ ጊዜ የምንማረውንም ትምህርት ሊሆን ይችላል፣ የምንሰማራበትንም የሙያ መስክም ሊሆን ይችላል፣ የተለያዩ አይነት የላይፍ ታይም ዲሲዥኖቻችንን አፌክት ከሚያደርጉ ነገሮች መካከል ለሰዎች ደስታ ወይም ደግሞ ሰዎችን በማስቀደማችን ሂደት ምክንያት ራሳችንን ሰከንደሪ አድርገን እናስቀምጣለን ማለት ነው። እና በዚህም ሂደት ውስጥ ደግሞ ሬር የሆነውን አንድ እኛነታችንን ደግሞ ልንበድለው እንችላለን ማለት ነው። እና አንድም ቀን ለራሳችን እውነተኛ ላንሆን እንችላለን። በዙሪያችንም ላሉ ሰዎች ደግሞ እውነተኛ ሰው ሆነን ላንገኝበት የምንችልበት አይነት ምክንያት ደግሞ ሊኖር ይችላል ማለት ነው። ለምሳሌ አሁን በህይወቱ ሙዚቀኛ መሆን የሚፈልግ ሰው ወይም ደራሲ መሆን የሚፈልግ ሰው ሊሆን ይችላል፣ ወይም ደግሞ በአመዛኙ የሶሻል ሳይንስ ውስጥ ያሉ አይነት ፊልዶች ላይ መሰማራት የሚፈልግ ሰው ብዙ ጊዜ በናቹራል ሳይንስ ውስጥ ራሱን ሊያገኘው ይችላል ማለት ነው። ሙዚቀኛ መሆን የሚፈልግ ሰው ራሱን ዶክተር ሆኖ ሊያገኘው ይችላልና የልጅነቱ ህልሙን ሊሆን ይችላል ወይም ደግሞ በህይወቱ እና በእድሜው አሳካዋለሁ ብሎ የሚያስበውን ነገር ሳያሳካው ለቤተሰቦቹ ሊሆን ይችላል ወይም በዙሪያው ላለ ማህበረሰብ ኤክስፔክቴሽን ሲል የራሱን ፍላጎትና የራሱን መክሊትና የራሱን ዝንባሌ ጨቁኖ ሊያገኘው ይችላል ማለት ነው። በህይወቱ ኮንትሪቢዩት የሚያደርገው ትልቅ ነገርም ቢኖርም ነገር ግን ደግሞ ቫልዩ ያልተደረገውን እሱነቱን ደግሞ ምንም ሊያደርገው አይችልም። በውስጣችን ዋጋ ያልሰጠነውንና ኤክስፕሎር ያላደረግናቸው ነገሮች ደግሞ የሆነ ሰዓት ላይ ቁጭ ብለው እንዴት ነው መወራረድ የሚፈልጉ አይነት ሂሳቦች ሆነው ደግሞ ልናገኛቸው እንችላለን ማለት ነው። ስለዚህም ከእውነታው ጋር ወይም ደግሞ ከኛነታችን ጋር ፌስ የምናደርግባቸው ጊዜያቶች ሲመጡ ምናልባትም ነገሮችን መቀየር በማንችልበት አይነት ባለቀ ሰዓት ላይ ሊሆን ይችላል ማለት ነው። ስለዚህም ህይወት ሬር እንደሆነ ማወቅ ያስፈልጋል። አይደለም ህይወታችን ሙሉ ለሰዎች ኖረን ቀርቶ
ራሳችንንም የራሳችንን ፍላጎት የራሳችንን አስተሳሰብና የራሳችንን ማንነት ከግምቱም ውስጥ አስገብተን ደግሞ ደስታ ሊሆን ይችላል ወይ ደግሞ በህይወታችን አሳካዋለሁ ብለን የምናስበውን ነገር ላናሳካ የምንችልበትና በህይወታችን ውስጥ የሪግሬቶች ወይም ደግሞ ጸጸቶች ሊኖሩበት የሚችሉበት እድል በጣም ሰፊ ነው። በዙሪያችን ያሉ ሰዎች አዎ ማተር ያደርጋሉ። ህይወታችንን የምንኖረው ከሰዎች ጋር ነው። በህይወታችንና ባለን ግንኙነት ውስጥ ቫልዩ የምናደርጋቸው የተለያዩ አይነት ሰዎች አሉ። ፍቅረኞቻችን ሊሆኑ ይችላሉ፣ እናታችን፣ አባታችን፣ እህቶቻችን እንዲሁም ዘመዶቻችንም ሊሆኑ ይችላሉ። ወይም ደግሞ የምንኖርበት ማህበረሰብ፣ የተገኘንበት ሀገርና ጂኦግራፊካል የሆኑ ሁኔታዎች ደግሞ ማተር ሊያደርጉ ይችላሉ። ለሰዎች ኮንትሪቢዩት ማድረግ ያለብን ነገር እንዳለ ሁሉ የራሳችንንም ህይወትና ዝንባሌዎች፣ ፍላጎቶቻችንን፣ ስሜቶቻችንን፣ እምነቶቻችንን ደግሞ at the same time ቫልዩ ማድረግ አለብን ማለት ነው። እና ብዙ ጊዜ ያው እንደ ግለሰብ ሁሉንም ሰው ልናስደስት አንችልም። በስነ ስርዓት የራሱ የሆነ አይደንቲቲና የራሱ የሆነ ማንነት ያለው ሰው ሊያስከፋቸው የሚችላቸው ሊያስቀይማቸው የሚችላቸው ሰዎች አዎ ይኖራሉ። በንግግርም ሰዓት ላይ ከአብዛኛው ጉዳይ ጋር ልንስማማ አንችልም። ምናልባት አቋም የሌለው ሰው ካልሆንን በስተቀር በሁሉ ጉዳይ ላይ ከሁሉም ሰው ጋር ልንስማማ አንችልም። በአንዳንድ ጉዳዮች ላይ ዲስአግሪ ልናደርግ እንችላለን። አንዳንድ ሰዎችን የሚሰማን እውነታ ስንነግራቸው አንኮምፎርታብል ሊሆኑ ይችላሉ። የሁሉንም ሰው ደስታና ፍላጎት ሚት ልናደርግ አንችልም። ስለዚህም ጠንካራ የሆነ የኔነት ስሜት ያለው ሰው አቋሞች ስለሚኖሩት በተለያዩ አይነት ጉዳዮች ላይ የራሱ የሆነ አቋም ስለሚኖረው የራሱ የሆነ እምነትና ንባብ ስለሚኖረው ከሰዎች ጋር በሚኖረው ዲያሎግ ውስጥ የማይስማማባቸው ሁኔታዎች ደግሞ ሊኖሩ ይችላሉ ማለት ነው። ነገር ግን ሰዎች እኛን የሚወዱና ሰዎች እኛን የሚቀበሉን ከነሱ ጋር እስከተስማማን ድረስ ብቻ እንደሆነ የምናስብ ከሆነ ግን ብዙ ጊዜ የምንጠመደው ሰዎችን ለማስደሰት ይሆናል ማለት ነው። እና at some point ደግሞ እኛ ህይወታችንን ሙሉ እሺ የምንል ሰው ብንሆንም ከሌሎች ሰዎች አቋምና ከሌሎች ሰዎች አስተሳሰብ ጋር የምንስማማ ሰዎች ብንሆንም ነገር ግን አንድ ቀን ግን የጨቆናቸው ሐሳቦች፣ ስሜቶች ደግሞ ገንፍለው የሚወጡበትና ወይም ደግሞ ሰውነታችን በተለያየ አይነት የኢልነስና የህመም መንገድ ደግሞ ሪጀክት ሊያደርግና አይ ኖ የሚልበት ጊዜ ደግሞ ሊመጣና ሊፈጠር ይችላል ማለት ነው። ስለዚህም ጊዜው እስካለን ድረስ ራሳችንን መገምገም ይጠበቅብናል። ለሚሰሙን ስሜቶች እውቅና መስጠት ይጠበቅብናል። ሰዎች እያልተስማማንም ከነሱ ጋር ወይም ደግሞ ልናደርግ ማንችላቸው የራሳችን የሆኑ ሊሚቴሽኖችና የራሳችን የሆኑ ድንበሮች ደግሞ እንዳሉን ደግሞ እያወቁም ደግሞ እኛን ሊወዱ አክሰፕት ሊያደርጉ ከነ ልዩነቶቻችን ደግሞ ተስማምተን at the same time ደግሞ ኦነስት ሆነን የሰዎችን አስተሳሰብ ሊሆን ይችላል ፍላጎቶቻቸውን በአንዳንድ ጉዳዮች ላይ ያላቸውን እምነትና ሐሳብ ደግሞ አክብረን at the same time ደግሞ የራሳችንን ድንበር ደግሞ አስጠብቀን ደግሞ ከሰዎች ጋር ያለንን ግንኙነት ራሳችንን ያለን ስለልቦናዊ አይነት የጤና ሁኔታዎችም ደግሞ ሜንቴን አድርገን ምንቀጥልበትን መንገድ ደግሞ መፈለግ አለብን ማለት ነው። በመጨረሻም ይሄንን ቪዲዮ ከወደዳችሁት ይሄንን ቻናል ሰፖርት ማድረግ የምትችሉት አንደኛ ቻናሉን ሰብስክራይብ በማድረግ ሁለተኛ ይሄንን ቪዲዮ ላይክ በማድረግና አስተያየታችሁን በመስጠት ነው። ይመቻችሁ።